የተከበራችሁ ቤተሰቦቻችን ሁሉ ሰላም ሁሉ መልካም ከኛ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ዛሬ ደግሞ የምንማረው ማለት ነው ከፖፖ ላይቭ ላይ የባንክ አካውንት አሞላል ማለት ነው። አብረን እንማራለን ማለት ነው። አሁን መተን እዚህ ጋር ፖይንታችን እነካለን ማለት ነው። የሰራነውን ፖይንቶች እንነካና ያሰመርኩበትን እዚህ ጋር ይመጣልናል። ከዛ ደግሞ ዊዝድራው ነው የሚለውን እናካለን። ይሄንን ያሰመርኩበት አሁን ደግሞ እዚህ ጋር እንመጣና ይሄንን ነው የምንነካው ማለት ነው። አደ ፓይመንትስ ሜቶድ የሚለው ማለት ነው። እሱን ሲነካ እንደዚህ አማራጭ ያመጣልኛል ማለት ነው። እናንተ በምንድነው ማውጣት የምትፈልገው? በኮሙኒካይል ባንክ ኦፍ ኢትዮጵያ ንግድ ባንክ ማለት ነው። አዋሽ ባንክ፣ ቴሌ ብር አለ፣ አዋሽ ባንክ አለ፣ አቢሲኒያ አለ፣ ኦሮሚያ ባንክ አለ። ብዙ አማራጮች ነው ያሉት። ዳሽን ባንክ አለ፣ ንብ ኢንተርናሽናል ባንክም አለ። እናንተ በምትፈልጉት ማለት ነው። አሁን እኔ ዛሬ በየቱ ነው የምሞላው መሰላችሁ? እኔ የምሞላው በአቢሲኒያ ማለት ነው። የቱን ነው የምነካ? እጄን ነው የምነካ። ባይንድ ከዛ እዚህ ጋር እናንተ ለራሳችሁ ማለት ነው 4 ቁጥር ዲጂቶች ማለት ነው በፊት ካልሞላችሁ ትሞሉና ብር ለመላክ ወይም እዚህ ጋር መግባት ስትፈልጉ ብዙ ጊዜ ማለት ነው ይሄንን ቁጥር ነው የሚጠይቃችሁ 4 ዲጂት ማለት ነው። ለራሳችሁ ብቻ ነው ማወቅ ያለባችሁ ማለት ነው። እናንተ ብቻ ናችሁ ይሄንን ቁጥር ማወቅ ያለበት ስለሆነ አስገቡበት ማለት ነው። ይጠይቃችኋል ስለሆነ እንደ ፓስወርድ ማለት ነው። አሁን እኔ ራሴን አስገባበታለሁ ማለት ነው። ፓስወርዱ ይኸው ሳስገባበት ይኸው እዚህ ያመጣኝ ማለት ነው። ፉል ኔም ባንክ ኦፍ አካውንት ይላል ማለት ነው። ከዛ እሱን ስንጨርስ ሰብሚት የሚለውን እናካለን ማለት ነው። አሁን እሞላዋለሁ ስሙንና አካውንቱን ማለት ነው። ይሄው ማለት ነው። አሁን አልገምባዬ ቀርቤ ኩያንጌደ አንጎ ተቃወሜኑ ተሮሪዲነኮ ይሄው አሁን ማለት ነው ስምና አካውንት የአቢሲኒያ አካውንት ማለት ነው ሞልቼ ጨርሻለሁ። አሁን የት ነው የምነካው? እዚህ ጋር ነው የምነካው ማለት ነው። ሰብሚት የሚለው ይሄውላችሁ ማለት ነው። አሁን ገብቷል ማለት ነው። በፊት እዚህ ጋር አካውንት ሙ የሚል ነበር ማለት ነው። አሁን ግን ይሄው አቢሲኒያ ባንክ ብሎ መጣለኝ ማለት ነው። በሞላውት አካውንት ማለት ነው። አሁን መላክ ብፈልግ ማለት ነው ዊዝድራው ነው የሚለውን እነካና እልካለሁ ማለት ነው። ይቅርታ ማለት ነው ለማያዝ ስለፈለኩ 68 ዶላር ከ62 ሳንቲም ማለት ነው። አሁን ምን እንደምለው ኮንፈርም አሁንም በፊት ያልኳችሁ 4 ዲጂት ቁጥር ማለት ነው። እሱን ነው የሚጠይቀኝ። አሁን እሱን እሞላዋለሁ። ይሄው ሞልቼ ጨርሻለሁ። ኦኬ ብሎኛል ማለት ነው። ይሄው በሩ ሄደዋል ማለት ነው። እስከ 24 ሰዓት እጠብቀዋለሁ ማለት ነው። ያው አሁን አካውንቴ 0 ላይ ነው ያለ ማለት ነው። ሄደዋል። አላህ ወደ ኋላ እንመለስና ይሄው ቤቴ 0 ከ600 ምናምን አካውንት ማለት ነው። You have entered withdrawal request in the system is ብለው ይሄው
አገር የሚደርሰው 65 ዶላር ከ19 ብቻ ነው የሚለው። እሱ ለራሱ የሚቆርጠው ነገር አለ ማለት ነው። ሲስተሙ 68 ምናምን ነበር። እንደዛ እላችኋለሁ። በተረፈ መልካም ጊዜ ይሁንላችሁ። ጥያቄ ካላችሁ የምትፈልጉትን ነገር ኮመንት ላይ መጠየቅ ትችላላችሁ። የኛ ቤተሰብ መሆን የምትፈልጉ ደግሞ ይሄ ነው ኮዳችን 47913087 ፖፖ ላይቭ አካውንት ማለት ነው።